አረባ እንዴ ልናገር የበረሃው ፎሎ አንዴ አራት ሰው አርጉኝ አራት ይቅርታ ቆይ ሀቢቢ አራት ሰው ዶክተር ግን በጣም ትምሩልን ቤቱን ህግ አስከብሩልን ዶክተር። አሁን እኛ እያዳመጥንም ነው፣ አካባቢዎቹም ትምህርት እያገኘን ነው፣ እየተከታተል ነው። ስለዚህ በተራ አስወሩን። አሁን እኔም ድጋሚ የምናገረው ህመም አለኝ። ስለዚህ በተራ እንድናወራ ፍቀዱልን። እሺ የበረሃው ሚወት ያዝ ሀቢቢ በቃ ስነ ስርዓት ያድርጉ። የገባውን ሁላ አናግሬ ብሎ አይዘልቀውትም። እንደገና ይሄ ጋብቻው የመታወቂያ አይደለም ብያለሁ። ካጀበችህ እሷ ፎሎ አድርገሃት በወዲያ በስተጓሩ ሂደህ ተጠቃቅሰህ በካቡ ስር ማውራት ትችላላችሁ። አዎ እና እኔ ዶክተር ከይቅርታ ጋር አሁን በስነ ስርዓት እንድታክሙኝ የምፈልገው ነገር እኔ መቼም ስላዩ ዞር ስል እዚህ ጋር ዶክተሮች አይቼ ነው ምክር አገልግሎትም የሚደረጉ ነገሮችንም ለማድረግ ስለሆነ የገባሁት። በጣም የወገብ ህመም ችግር እኔ ደርሶብኛል እውነት ለመናገር እና አሁን ይሄን ነገር እንዴት እንደምፈተው እና እንዴት መታከም እንዳለብኝ እንድትነግሩኝ ነው። ወደ ትከሻ አካባቢ ነው በጣም በቃ ምንም አስቸግሮኛል እውነት ለመናገር። አብሽር እሺ አብሽር። ታብታብ አድርጎ 10 ሺህ አስገቡኝ ታቡን ገጠራው ቁም ነገር ወይስ እንዲያው ሁለቱንም ቀልቀልቀል አድርጌ ልከምህ? ላላላ እኔ ቁም ነገር ነው የምፈልገው። እኔ ቀልቀልቀል አልፈልግም። እሺ እንግዲያውስ ትከሻህን ብርድ መጥቶህ እንዳይሆን በጣም ይነዘንዝሃል። የመነዝነዝ ባህሪ የሆነ በቃ የመጨምደድ እንደዛ ነገር ነው። ብቻ ስሜቱ ወደ አንድ ወገን ያደላ ነው። ወደ ግራ ሰውነትህን ብርዝ ያደርግሃል ሲያምህ ህመሙ በቃ የሆነ አንድ ቦታ ላይ ነው በቃ ጭምድድ አድርጎ ነው ያዘኝ። ጭምድድ አካባቢውን ቁንዝዝ ያደርግህና የሆነ እንደ እበጥ ነገር የሚሰማለው በቃ የሆነ አለ አይደለ እንዴት ነው የሆነ ነገር ሸክም ተሸክም ሆይ ስር ዞር የሚልህ ነገር ንፋስ ነው። ውሃ ለብ አድርገህ ማለት ነው። በጣም አንተን የማይቀድር ወላሂ እውነቴን ነው፣ እየቀለድኩ አይደለም። አሞህ ከሆነ ብዬ ነው ቁም ነገር ማውራት ያዝኩት። እኔ ዝም በላቸው እነሱ ለእኔ ዶክተር ለእኔ ዝም ብለህ አስረዳኝ። ውሃ ለብ አድርገህ የውሃ እንዳይፈጅ ታደርግና ጣሳ ላይ አድርገህ ጨው ጥረጨዋለህ አይደለም? ውሃውም ላይ ታደርጋለህ። ከዛ ወፈር ባለ ጨርቅ ወይም ፎጣ ይሄ ሻወር መውሰጃ ድርብርብ ታደርግና አሻቦ አድርገህ እንደዚህ ይዘህ ትፈገፍገዋለህ። እሱን አሁኑ ትታረገው። ይሄ ስብስብ አድርጎ የቆነዘዘ ይረጫል። በተጨማሪ ነገር ካረከው ወላሂ ትክክለኛ ትሽራለህ ኢንሻአላህ። እኔ ስለሞከርኩት ነው። መርሃባ ሽኩራን። አላህ ያሽርህ ሀቢቢ። አሚን ያ ብርዱ ስለሆነ ንፋስ ነው ይሄ። አሁን ለብ አድርገህ ጨው ውስጡን ትጨምራለህ መጀመሪያ። ከዛ አንተ ተቋጥረዋለህ በጨርቁ። ያን ጨርቅ ንክር አድርገህ በጣም ከፈገፈከው ሰውነትህንም እንዲያልጥ አድርገህ ሙቅ ውሃውም እንትን እንዲያርገህ እሽት ዙሪያውን ስታደርገው ርጭት ይላል። ይሄ ቁንዝዝ አድርጎ እንዲያትተኛም የሚያደርግህ ማለት ነው። እና ትሽራለህ አላህ ጋራ ኢንሻአላህ። መርሃባ ሽኩራን። በዛ ታልተሻለ ወደ ሕክምና ላይ ይተዋል። ምን ነው አንቺ ቤትሽ ልታስገልልኝ ነው? ጓሩ ወደ አይቻልም። ልታክመኝ ነው የሚሆነው። ካልተሻለ ሪፈር ተጻፈልኝ ወደ አንቺ ከላኩኝ ዶክተር ነው እንጂ ከዛ ውጭ አልሄድም። ወደ እሷ የሚልከኝ ከሆነ እኔን ማሞኛል። ኧረ አንዳንዴማ አላወራሽ። ሚወት ያዝ አንተ አሁን ሚወት ያዝ። ዛህራ ቀጥይ። ዛህራ ሚወት አንሺ። ዛህራ ሚወት አንሺ። ታካሚ ላስገባ ነው። ካላነት ሰላም ነው? አማን ነው? አይሰማም? እሺ ኤሚ ሚወት አንሺ።
አይሰማም? ቅመሟ ሚወት አንቺ ታካሚ ሌላ ሊገባ ነው። ወንበሩን ላስለቀቃችሁ ነው ካልታከማችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዶክተር አቡ ከውሰር እንዴት ናችሁ? ወአለይኩም ሰላም ወረህመቱላሂ ወበረካቱ። ዶክተር እኔ ማለት ነው ዝም ብሎ ማለት ነው የማለቀው ባሌ ማለት የማለቀው ባሌ ይናፍቀኛል። ማታ ማታ እህልም ስበላ ሽንት ቤትም ስገባ ሽንት ቤትም አብሮሽ ይገባል? አዎ በጣም ሁሉም ቦታ በቃ ትዝ ይለኛል። ስተኛ፣ ስሄድ፣ ስሰራ ሁሉም ቦታ ትዝ ይለኛል የማለቀው ባሌ። እያሰብሽው ነው ትስሌዋለሽ። እንዴት ዝህ ቢሆን እንዲህ ቢሆን እያልሽ ስትተኝም ትስሌዋለሽ። እንዲህ አድርጎ ቢያቅፈኝ እያልሽ በጣም ያጋጥምሽ። ይሄ እኮ ታዲያ ጥሩ ነው። የሰው ልጅ ያለ ሀሳብና ያለ እቅድ አይኖርም። ስታገቢ የምታገቢውን አይነት ባልማ ታብታብ አድርጉ። ታብታብ 10 ሺህ ያስገቡኝ ተበካያ እንዲያልግ የምታገቢውን ባል ለምሳሌ እኔ አሁን ቤት መስራት ካለምኩኝ ስሰራም ስተኛም ስነሳም ቤት መስራት ትዝ ይለኛል። አንቺም ወደፊት የማግባት እቅድ ያለሽ ባልሽን መሳልሽ እና ማቀድሽ ጥሩ ነው። የምኞትሽን አይነት አላህ ይስጥሽ እንጂ ይሄ ህመም አይደለም። አይ ዶክተር ሽንት ቤት ሆና ግን በጣም ሀማም ውስጥ ሆና እንደዛ ቀፈውና እንትኑ ማድረግ በጣም ከባድ ነው። ያወራጫታል። ላላ ተው ችግር የለውም። ሾላ በደፈና ይታለፍ። በነገራችን ላይ ያላግባብ ሲሆን ሌሎችን ማስተማር ይሆናል። እኛ ቀልድ ብለን የምናወራው ወሬ የማያውቁት እንዲህ ያለም አለ እንዲህ ብለው የሚገምቱበት ሀሳብ እንዳይመጣ መጠንቀቅ አለብን። አንድ ነገር ምንም የማያውቅ ሰው ሊኖር ይችልና የዛን ሰዓት ይሰማሉ። እሺ ታብታብ አድርጉ። አንቺ ታከመሻል። ፎሎም እየተደራረግን በዛው ግን ፎሎ ተደራረጉ። ሁላችሁም ፎሎ ተደራረጉ። እኔንም ፎሎ ጠይብ ተብራራው ዶክተር ፎሎ አድርጌያታለሁ። መልሶ እሺ ቀብራራው ቀጥል። ፎሎ አድርጌያለሁ። መልሱ እንመልሳለን። የበረሃው ዙማን ገባ እያላችሁ አድርጉ። ፎሎ ቀብራራው ቀጥል። አሰላሙ አለይኩም ዶክተር። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ማን ናችሁ? ሰላም ነን። እንኳን ደህና መጣህ። እንኳን ሰላም ቆያችሁ። እሺ እኔማ ምን መሰለህ ብቻዬን እያወጋሁ ነበረ። መፍትሄ እንዳለ ይኖረናል። ምን እያሰብክ ነው የምታወጋው ሀቢቢ? ኧረ እንደው አይለየኝም። እኔም ሌላ ሰው አወጋ ነው የሚለኝ። ምን አልክ? ብቻህንም ሳቅ ጀምረሃል እንጂ ለእኔም ሌላ ሰው አወጋ ነው የሚለኝ እንጂ። አዎ እየነገርኩህ ሂሳብ ታበዛለህ። እንዲህ የሰራሃትን እንዲያው አልክም ወይ የላከውን እንደገና ትደመር ትቀነስ ትላለህ። ገንዘብህን ትቃኘዋለህ ብቻህን ሆነህ። ኧረ እንደው እንደዛ ሳስብ ይማላል እንዴ? እንዴት አታስብም? ሰው አይደለህ እንዴ? እሺ የበላኸውን ወይም ነገ የምታደርገውን ከባህላ ትንሽ ቆይተህ የምታደርገውን ውጣ ውረድ የሚባል ሀሳብ አለ ወይ? ሰውየው የተናገረህን ወይ የደረሱን ሰዎች አቂመህ ትይዛለህ? ታብታብ አድርጉ። አቂም እንኳን አልይዝም፣ ቂም አልይዝም። እሰይ እንኳን አልያዝክ። ምክንያቱም አበሳጭህን ባለማንሳቷ